ዛሬ ጠዋት ከተነሳን ጀምሮ ያደረግናቸውን ነገሮች ብናስብ ስንቱን አውቀን ወስነን ያደረግነው? መልሱ በጣም ሊያስገርመን ይችላል። ይህንን ጉዳይ በደንብ ለመረዳት አንድ በጣም አስገራሚ ታሪክ አለ። የዩጂን ፓውሊ ታሪክ። አስቡት፣ አንድ ሰው አዲስ ትውስታ የመፍጠር ችሎታውን ሙሉ በሙሉ ቢያጣስ? የዩጂን ታሪክ ግን ከዚያም በላይ ነው። ስለ አእምሮ ያለንን ግንዛቤ ነው ሙሉ በሙሉ የገለበጠው። የሚገርመው ዩጂን የራሱን ቤት እንኳን መለየት አይችልም ነበር። ነገር ግን በየቀኑ ከቤቱ ወጥቶ ሰፈሩን ዞሮ በሰላም ይመለሳል። እንዴት? በአእምሮ ውስጥ አንድ ምስጢራዊ ክፍል ሳያውቀው አዲስ ልማዶችን በጸጥታ እየገነባ ነበር። ለመሆኑ ይህ እንዴት ሊሆን ቻለ? እሺ፣ እንግዲያው ይህንን ምስጢር አብረን እንፍታው። በዛሬው ትንታኔያችን በመጀመሪያ የልማድ ዑደት ምን እንደሆነ እንመለከታለን። ቀጥለን አእምሯችን እንዴት እንደሚጓጓ እናያለን። ከዚያም የለውጥ ወርቃማው ሕግ ላይ እናተኩራለን። በመቀጠል ቁልፍ ልማዶች ምን እንደሆኑ እናያለን። በመጨረሻ የፈቃደኝነት ልማድን እንመረምራለን። እንግዲያው በቀጥታ ወደ መጀመሪያው ክፍል እንግባ። የዩጂን ፓውሊን እንቆቅልሽ ለመፍታት ልማዶች በአእምሯችን ውስጥ እንዴት እንደሚሰሩ መረዳት አለብን። ይህንን ለመረዳት የኤምአይቲ ሳይንቲስቶች አንድ ሙከራ አደረጉ። አይጦችን በተወሳሰበ መንገድ ውስጥ አስገብተው ቸኮሌት መጨረሻ ላይ አስቀምጡላቸው። መጀመሪያ ላይ የአይጧ አእምሮ መንገዱን ለማግኘት በጣም ይጨነቅ ነበር። እንቅስቃሴው ከፍተኛ ነበር። ነገር ግን ከብዙ ድግግሞሽ በኋላ አይጧ መንገዱን በቀላሉ ትሄዳለች። የሚገርመው የአእምሮዋ እንቅስቃሴ በጣም ይቀንሳል። ለምን? ምክንያቱም ድርጊቱ ወደ ልማድነት ተቀይሯል። አእምሮዋ አውቶ ፓይለት ላይ ገብቷል ማለት ነው። እናም ይሄ አውቶ ፓይለት ሁኔታ በሚገርም ሁኔታ በሶስት ቀላል ደረጃዎች ነው የሚሰራው። ሳይንቲስቶች የልማድ ዑደት ብለው ይጠሩታል። የመጀመሪያው ምልክት ነው። ይሄ ለአእምሮአችን ወደ አውቶማቲክ ሁኔታ ግባ የሚል ቀስቃሽ ነው። ሁለተኛው ተግባር ነው፣ የምናደርገው አካላዊ ወይም አእምሮዊ ነበር። ሶስተኛው ደግሞ ሽልማት ነው። ይሄ ዑደት ጥሩ ነው፣ ደግሞ ስራው ብሎ ለአእምሮ የሚነግረው ነገር ነው። ምልክት፣ ተግባር እና አሁን ወደ ዩጂን ታሪክ ስንመለስ እንቆቅልሹ ይፈታል። የዩጂን አእምሮ ትውስታን የሚቆጣጠረው ክፍል ተጎድቶ ነበር። ነገር ግን ልማድን የሚያከማመው ቤዘል ጋንግሊያ የሚባለው ክፍል ምንም አልሆነም። ይህ ማለት ይህ ባለ 3 ደረጃ ዑደት ምንም ሳይነካ መስራቱን ቀጥሏል ማለት ነው። ለዚህ ነው ዩጂን እየተማረ መሆኑን እንኳን ሳያስታውስ አዲስ ልማዶችን መገንባት የቻለው። የሚገርም ነው አይደል? እሺ፣ የልማድ ዑደቱን አይተናል። ነገር ግን ይሄ ዑደት ብቻውን ልማድን በዚህ ያህል ጥንካሬ አያቆም። አንድ ወሳኝ ሚስጥራዊ ንጥረ ነገር አለ። ይህ ንጥረ ነገር ነው ልማዶችን ሱስ የሚያስይዙ እና ለመላቀቅ ከባድ የሚያደርጋቸው። ይሄ ነገር ጉጉት ይባላል። ለዚህ ምርጥ ምሳሌ ፔፕሶዴንት የተባለው የጥርስ ሳሙና ታሪክ ነው። ከብዙ ዓመታት በፊት አብዛኛው ሰው ጥርሱን አይቦርሽም ነበር። ታዲያ ክላውድ ሆፕኪንስ የሚባል የማስተዋወቂያ ሰው እንዴት ነው ያንን ነገር የቀየረው? ውብ ፈገግታ እንደሚሰጥ በመንገር አልነበረም። ይልቁንስ አንድ ምልክት ፈጠረ። በጥርሳችን ላይ የሚፈጠረውን ቀጭን ሸፈን። ከዛም ሽልማቱን ከጉጉት ጋር አያይዞ ያ ጥርስን ከቦረሹ በኋላ የሚሰማ ቀዝቃዛ የሚያቃጥል ስሜት። ሰዎች ያንን ስሜት መጓጓት ጀመሩ። እናም ጥርስ መቦረሽ ሀገር አቀፍ ልማድ ሆነ። ሌላው ምሳሌ ደግሞ ፌብሪዝ ነው። አንድ የፒኤንጂ ተመራማሪ እንዳለው ማንም ሰው ሽታ አልባነትን አይጓጓለትም። እውነት ነው። ፌብሪዝ መጀመሪያ ላይ ሽታን ለማጥፋት ብቻ ተብሎ ሲሸጥ ከስሮ ነበር። ነገር ግን አቀራረቡን ሲቀይሩት ከጽዳት በኋላ እንደ ሽልማት የሚረጭ ንጹህ መዓዛ ሲያደርጉት ሽያጩ ጣራ ነካ። ሰዎች ጽዳታቸውን በዚያ ደስ የሚል መዓዛ ለመጨረስ መጓጓት ጀመሩ። ስለዚህ ወሳኙ ነጥብ ይሄ ነው። ጉጉት የልማድ ዑደት አንቀሳቃሽ ሞተር ነው። ምልክቱና ሽልማቱ ብቻቸውን በቂ አይደሉም። በመሃል ላይ አእምሮአችን ያንን ሽልማት በጉጉት መጠበቅን መማር አለበት። ያኔ ነው ልማዱ በውስጣችን ስር የሚሰደው። እሺ፣ በጣም ጥሩ። ልማዶች እንዴት እንደሚሰሩ እና ጉጉት እንዴት እንደሚያጠነክራቸው አየን። አሁን ወደ ወሳኙ ጥያቄ እንምጣ። መተው የምንፈልገውን መጥፎ ልማድ እንዴት ነው የምንቀይረው? ለዚህ አንድ ወርቃማ ሕግ አለ። መጥፎ ልማድ ማጥፋት አይቻልም፣ መቀየር ግን ይቻላል። ይሄ ወርቃማ ሕግ በሚገርም ሁኔታ ቀላል ነው፣ ግን በጣም ኃይለኛ ነው። ሕጉ እንዲህ ይላል፣ የድሮውን ምልክት እና የድሮውን ሽልማት እንዳለ ጠብቁ። በመሃል ያለውን ተግባር ግን በአዲስ ነገር ተኮቱት። ያን ያህል ቀላል ነው።
ለዚህ ሁለት ምርጥ ምሳሌዎች አሉ። አንደኛው አልኮሆሊክስ አኖኒመስ ነው። ምልክቱ ጭንቀት እና ሽልማቱ እፎይታ እና ጓደኝነት እንዳለ ይቀራሉ። ነገር ግን የመጠጥ ተግባር በስብሰባ መሄድ ወይም ደጋፊን መጥራት በሚል አዲስ ተግባር ይተካል። ሌላው ደግሞ ዝነኛው የአሜሪካ እግር ኳስ አሰልጣኝ ቶኒ ደንጂ ነው። ተጫዋቾቹ በተጋጣሚ ያሰላለፍ ጊዜ እንዲያስቡ ከማድረግ ይልቅ ያንን ምልክት ሲያዩ በራስ ሰር የሚሰሩትን አዲስ አጫዋት አስተማራቸው። ውጤቱ ድል። እዚህ ጋር አንድ ሌላ በጣም ወሳኝ ሐሳብ አለ። ሁሉም ልማዶች እኩል አይደሉም። አንዳንዶቹ ቁልፍ ልማዶች ይባላሉ። እነዚህ ልክ እንደ ዶሚኖ የመጀመሪያ ድንጋይ ናቸው። አንዱን ስትገፉት ሌሎች ብዙ አዎንታዊ ለውጦችን በሰንሰለት ይዞ ይመጣል። በጣም ጥሩ ምሳሌ ይሄ ነው። ፖል ኦኒል አልኮዋ የሚባል ትልቅ የአልሙኒየም ኩባንያ ዋና ስራ አስፈጻሚ ሆኖ ሲቀጠር ባለሀብቶች ስለ ትርፍ እንዲያወራ ጠበቁ። እሱ ግን ስለ አንድ ነገር ብቻ አወራ፣ የሰራተኛ ደህንነት፣ በስራ ቦታ የሚደርሱ አደጋዎችን ወደ ዜሮ ማውረድ። ይሄ የሰራተኛ ደህንነት የሚለው ነገር ቁልፍ ልማድ ነበረ። ለምን? ምክንያቱም ደህንነትን ለማሻሻል የመገናኛ መስመሮች መስተካከል ነበረባቸው። የአደጋ መንስኤን ለማወቅ የማምረት ሂደቱ በሙሉ መፈተሽ ነበረበት። ይህ ትንታኔ ደግሞ ቅልጥፍናን፣ ጥራትን እና ምርታማነትን በአስገራሚ ሁኔታ አሳደገው። አንዱን ነገር በማስተካከል ሁሉም ነገር ተስተካከለ እና ውጤቱ በሚያስደንቅ ሁኔታ በፖል ኦኒል የአመራር ዘመን ሊከስር የነበረ ኩባንያ የገበያ ዋጋው በ5 እጥፍ አደገ። ይህ ነው የቁልፍ ልማድ ኃይል። እሺ፣ አሁን ወደ መጨረሻው ግን በጣም ወሳኝ ነጥብ እንምጣ። ስለ ፍቃደኝነት ወይም ዊል ፓወር እናውራ። ብዙዎቻችን ፍቃደኝነት እንዲሁ ያለን ወይም የሌለን ነገር ይመስለናል። እውነታው ግን ፍቃደኝነት ልክ እንደ ጡንቻ ነው። በተጠቀምነው ቁጥር ይጠነክራል፣ ከዛም አልፎ ልማድ ሊሆን ይችላል። ስታርባክስ ለዚህ ምርጥ ምሳሌ አለው። ለሰራተኞቹ የፍቃደኝነት ልማድ ያስተምራቸዋል። ምልክቱ ምንድነው? የተናደደ ደንበኛ። ተግባሩ ምንድነው? አስቀድሞ የተለማመዱት የማዳመጥ፣ እውቅና የመስጠት እና መፍትሄ የመስጠት ስልት። ሽልማቱ ሁኔታውን በሰላም መፍታት እና የሙያዊ ኩራት ስሜት። በዚህ መንገድ ራስን መግዛት አውቶማቲክ ምላሽ ይሆናል። እና ይሄ አንድ አስደናቂ ሁኔታን ያሳየናል። ጥናቶች እንደሚያሳዩት ሰዎች በስራቸው ላይ የመቆጣጠርና የምርጫ ስሜት ሲሰማቸው የፈቃደኝነት ጡንቻቸው በጣም ጠንካራ ይሆናል። ትንሽ የራስ ገዝነት ስሜት መስጠት እንኳን ትልቅ ለውጥ ያመጣል። እንግዲያው ከዚህ ሁሉ ትንታኔ ምን እንወስዳለን? ትልቁ መልእክት ይሄ ነው። ልማዶች እጣ ፈንታ አይደሉም። እነሱ ልክ እንደ ኮምፒውተር ኮድ ናቸው እና አንድ አሰራራቸውን ከተረዳን ያንን ኮድ ሰብረን በፈለግነው መንገድ እንደገና መጻፍ እንችላለን። ኃይሉ በእጃችን ነው ማለት ነው። ይህ ትንታኔ ግን በመጨረሻ አንድ ትልቅ ጥያቄ ጋር ይተዋናል። ልማዶቻችንን የመቀየር ኃይል እንዳለን ካወቅና እንዴት እንደምንቀይራቸው ከተረዳን ታዲያ ለምናደርጋቸው ነገሮች ያለን ኃላፊነት የት ድረስ ነው? እስቲ በዚህ ላይ እናሰላስል። ያመጣ ይችላል።